አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ቪሎግ እና በጣም ልብ የሚሰብር ታሪክ አወራችኋለሁኝ። በልጄ የተነሳ ነው። በነገራችን ላይ ልጄ መንደር ሂዶ ጭብጦ አምሮት አልቅሶ ሰርቼለታለሁኝ። በዚሁ አጋጣሚ የአንዲትን እናት ታሪክ አስታወስኩኝ ማለት ነው። በቪዲዮ ያው ያየሁት ነው። ማጣት ከባድ ነው ውዶችዬ፣ እና በጣም ያለቀስኩበት ታሪክ ነው እና ትማሩበታላችሁ። ጭብጦንም አዘጋጅቻለሁ። እንግዲህ ዛሬ ጥብስ ምናምን ሰርቻላቸዋለሁ ለልጆቼ። የልጆች ፍላጎት ማሟላት በጣም ከባድ ነው። ኢትዮጵያ ላይ በተለይ ልጅ ማሳደግ አንዳንድ ጊዜ ከበድ ይላል እና ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ትማሩበታላችሁ። እና እንግዲህ እዚህ ጋር ለጭብጦ የሚሆን ሰሊጥ አስፈጭቻለሁ። በነገራችን ላይ ለውዝ ሆነ እንዳትሉኝ፣ ይወፍራል። እንዴት እንደሚወፍር ደግሞ አሳያችኋለሁኝ። 2 ጣሳ ሰሊጥ ነው እንደዚህ የሆነው። እንግዲህ በማሽን ሲፈጭ ታውቃላችሁ። እንደዚህ ዘይት የቅባት እህል ስለሆነ ዘይቱ ጋር ነው መሰል ቀጥን ነው የሚለው እና እዚህ ጋር አሁን 2 ማንኪያ ቀንሼ ለጭብጦ መስሪያ የተወሰነ ቀዝቃዛ ውሃ ጠብ አደርግበታለሁ። ዘይቱን ስለሚመጣው ውፍር ይላል እና እንዴት እንደሚወፍር አሳያችኋለሁ። አሁን እንደምታዩት ቀጭን ነው የሆነ እንትን ይላል ይፈሳል ማለት ነው። እንደዚህ እንትን ስታደርጉ ከማንኪያው እና ውሃ የተወሰነ አሁን ጠብ አደርግበታለሁኝ። እንደምታዩት ብዙም አላበዛም። ያው እንትኑን ዘይቱን እንዲመጣው ያክል ብቻ ነው። ከዛ በደንብ አሸዋለሁ። ሶሪ እንትኑ ለመቅረጽ በአንድ እጄ ሲሆን ለማሸት ስለማይመቸኝ ለዛ ነው ካሜራውን አቁሜ ያሸሁት ማለት ነው። እንደዚህ የለወስኩት በማንኪያው እንደምታዩት በቃ ድርቅ ብሏል። ልክ ምንድነው በፊት ድሮ እናቶቻችን እንትን የሚፈጩበት እንትን አለች መሰለቂያ የምትባል ልክ በዛ የተሰለቀ ነው የሚመስለው። ወይም ደግሞ በደንብ ልጥልጥ ብሎ የተወቀጠ ሰሊጥ አለ አይደል? ልክ እንደዛ ነው የሆነው። ውፍር ሆኖ እንደዚህ ነው እንግዲህ ለጭብጦ የሚሆነው። ከዛ ቂጣ ይነጋግራለሁ። አሁን እኔ እዚህ ጋር የተወቀጠ ትንሽዬ ሰሊጥ አለችኝ፣ በሙቀጫ የተወቀጠች። እሷንም አብሬ ጨምራታለሁኝ እና እንደምታዩት ቂጣዬን ጋግሬ ጨርሻለሁኝ። አንድ ነው የመጨረሻ የቀረኝ። ከዛ ከሳህኑ ላይ አድርጌ የቀረችኝን የወቀጥኳትንም ሰሊጥ የለወስኩትንም እንደምታዩት ወፍራም የነበረውንም እሱ ጋር አብሬ እሽታ አድርጌ እንደዚህ እንደምታዩት ቆንጆ ጭብጦ ሆነልኝ ማለት ነው። እና ልጄ ከመንደር አይቶ ነው መጥቶ አለቀሰ። በቃ ጭብጦ ካልሰራሽልኝ ብሎ እሪ ያለ። እኔ ደግሞ እኔ እናት እያለሁኝ አንተ አታለቅስም ብዬ ያማረውን ነገር ሰራሁኝ ማለት ነው። እና ያስታወስኩት ታሪክ ምን መሰላችሁ? በቪዲዮ ነው ያየሁት። በነገራችን ላይ አንዲት እናት ልጄ ከመንደር ሂዳ ስጋ ይታመጣ ስጋ ስሪልኝ ብላ አለቀሰችብኝ አለች። ከዛ እማረገው ግራ ሲገባኝ ስጋ ቤት ሂጄ እስኪ ለውሻ የሚሆን ስጋ ካላችሁ ስጡኝ ብዬ ሰጥቶኝ ይዤ መጣሁ ብላ በሳህን አድርገው ሱብሃንአላ። ስታዩት በጣም ነው የሚያስጠላው። ተበላሽቶ ጠቁሯል። በቃ ስጋው ከስጋነት አልፎ ጠቁሯል። ለምን ለውሻ ብላ ነው እሷም የጠየቀችው እዛ ጋርና በጣም አስለቅሳኝ ነበረ። እውነት ለመናገር ማጣት ከባድ ነው። እና በቃ አንዳንድ ጊዜ ልጆቼ የሆነ ነገር ያምራቸዋል ወይ ደግሞ የሆነ ነገር ከሰው ቤት አይተው መጥተው በቃ አድርጊልኝ፣ አሁን ህፃን ከሆኑ አድርጉልኝ አንጡ ብለው ያለቅሳሉ። ግን ከፍ ያሉ ከሆኑ ደግሞ ኢትዮጵያ ላይ በቃ የሆነ ቤት ሲያዩ ልባቸው ምናምን የሚሰበር ሁላ ይመስለኛል። መጥተው ቤተሰቦቻቸው ማድረግ የማይችሉ ከሆነ እና ኢትዮጵያ ላይ ልጅ ማሳደግ ትንሽ ከበድ እያለ ነው። እንደ ድሮ አይደለም። ድሮ አሁን እኛ የትም ቢሆን ያየነውን ነገር አምጥተን ቤተሰቦቻችንን አንጡ አንልም። አሁን ላይ ግን ያሉት ልጆች በቃ ፍላጎታቸውን በግዳችን እንድናሟላላቸው ነው የሚያስደርጉን። እና አልሐምዱሊላ ያው ለልጆቻችን እንዳናንስ ወገባችንን አስረን ነው ታጥቀን ነው የሚባለው እየሰራን ነው እንግዲህ ውዶችዬ። እና ምሳ ላይ ደግሞ እስኪ አንዳንድ ጊዜ አለፍ አለፍ ብዬ ትንሽዬም ብትሆን ሰው ቤት ቢሄዱ እንኳ ስጋ ቢያምራቸው እሳ እያልኩኝ አንዳንድ ጊዜ እንደዚህ ጠበስ ነገር ጥብስ ነገር ከሆነ ወይ ቀይ ነገር ከሆነ እንደዛ አድርጌ እሰራላችኋለሁኝና ዛሬ ጠዋት ላይ ያን ነገር አመረኝ ሲል ጭብጦ ሰርቼለት ነበረ። ቀን ደግሞ የዛች ልጅ ታሪክ ትዝ አለኝና እስኪ አንድ መደብን ብትሆን
ልግዛና ለልጆቼ ምሳ ጥብስ ልጥበስላቸው ብዬ ነው እየሰራሁ ያለሁት ማለት ነው። እንደምታያት አንድ መደብ የምትባለው እኛ ጋር እንግዲህ ይቺ ናት። በጣም ትንሽዬ ናት። ዋጋው 400 ብር ነው። ብዙ ጊዜ አንድ መደብ ስጋ ገዝቼ ምናምን ስል በጣም ርካሽ ነው የምትሉ ልጆች ያላቸው። አንድ መደብ ማለት በጣም ትንሽ ነው በእኛ አገር ማለት ነው። ሌላ ቦታ ግን በዛ ያለ ይመስለኛል አንድ መደብ የሚባለው 1000 ብር ነው 1500 ነው ምናምን የምትሉ ስላላችሁ ነው እንደዚህ ስለ መደብ ሳወራ ብዙ ጊዜ የኛ ትንንሽ ስለሆነ ነው የበግ ስጋ ስለሆነ እና በጣም ነው የሚበስለው ቶሎ በቃ ምንም አያስፈልገውም ወዲያውኑ ነው እንትን የሚለው እና ብዙ ጊዜ እኔ ጥብስ ስሰራ ቲማቲም ጨምራለሁ። ቆንጆ ነው በነገራችን ላይ የሆነ መረቅ እንዲኖረው ያደርጋል። ብቻ አሪፍ ይሆንላችኋል። እና እንደዚህ አድርጌ ከሸን አድርጌ እስኪ ልጆቼን ላብላቸው ብዬ አሰብኩኝ። ማጣት ክፉ ነው። የሚገርማችሁ ነገር አላህ አያሳጣን። ልጆቻችን የጠየቁትን ነገር የምናደርግላቸው አላህ ያድርገን። እንግዲህ ነው ምለው ያው ትምህርት ይሆናችኋል ብዬ አስባለሁ። የልጆቻችሁን ፍላጎት ማሟላት መቻል አለባችሁ። ከምንም በላይ ራሳችሁ እንደሆናችሁ ሁኑ። ወላሂ ነው የምላችሁ። እኔ ለራሴ ገበያ ላይ ሂጄ ቢጃማ ልግዛ እስኪ ይሄ ነገር አምሮኛል፣ ኢድ ነውና የሆነ ሰርግ አለኝና ሰው ቤት እንግዳ ሁኜ ሊሄድ ነውና ወይ እንግዳ ሊመጣብኝ ነውና እምለብሰው ልብስ ብዬ ወላሂ ነው የምላችሁ ገዝቼ አላቅም። በቃ ጫማ ስቲል ጫማ ራሱ በቃ መቀየር አልፈልግም። እንዲሁ በቃ በግድ ካላለቀብኝ በስተቀር ማለት ነው። ግን የልጆቼ ነገር በጣም እንትን ይለኛል። በቃ የሆነ ያገኘኋትን ነገር እነሱ እንዳይጎድልባቸው ምናምን እያልኩኝ አንዳንድ ጊዜ ዞር ብዬ ሳስበው አይ እናትነት እኮ በጣም እንትን ነው። እንደዚህ ያኔ ይህን ያክል ነው ለልጆች እንግዲህ የምናስበው እና እናት የሆናችሁ ታውቁታላችሁ። እናት ያልሆናችሁ ደግሞ ያው ወደፊት ስትሆኑ ታገኙታላችሁ። አላህ ለልጆቻችን ጥሩ እናት ያድርገን፣ ለቤተሰቦቻችን ደግሞ ጥሩ ልጅ ያድርገን። ሌላው ደግሞ የረመዳን አስቤዛ ዋጋ ዝርዝር ንገሪን ብላችሁኛል። ተምር አኖር ተምር ማለት ነው ካርቶኑ 2600 ብር ነው አሁን ላይ ያለው ዋጋ። ሌላው ስማርት ዱቄት 50 ኪሎ 5350 ብር ነው። 25 ኪሎ ከሆነ ደግሞ 2700 ብር ነው። ሌላው ቀጭኑ ዘይት 5 ሊትሩ ካዶ ከሆነ 2000 ብር፣ ኡመር ከሆነ ደግሞ 2100 ብር ማለት ነው። ይሄ 20 ሊትሩ ደግሞ ወፍራሙ ዘይት 6400 ብር ነው። በ5 ሊትር ከሆነ 1700 ብር፣ በ3 ሊትር ከሆነ 1100 ብር ነው ዋጋው። ሌላው የስኳር ዋጋ ስኳር 50 ኪሎ ነው የሚሆነው የሚመጣው 50 ኪሎ 9100 ብር ነው። 25 ኪሎ ከፈለጋችሁ 50 ኪሎውን ለሁለት ነው መካፈል የሚችለው እንጂ 25 ኪሎ ስኳር የለም። ሩዝ 25 ኪሎ ነው 2700 ብር ነው። ስኳር አንድ ጣሳ በጣሳ ከሆነ 280 ብር። እንግዲህ ስኳር ያው በጣሳ 300 ብር ሊገባ ነው። ይሄንን ይመስላል እንግዲህ የዋጋ ዝርዝሮች። እንዲሁም የፈለጋችሁትን ዋጋ ማወቅ ከፈለጋችሁ ኮሜንት ላይ አስተያየት ጻፉልኝ፣ ማወቅ የምትፈልጉትን። እንዲሁም በዛሬ ቪዲዮ አስተያየታችሁን አስቀምጡልኝ። የእናንተ ሀሳብ አስተያየት ለኔ በጣም ይገነባኛል። ማንኛውንም ጥያቄ በውስጥ መስመር መጠየቅ ትችላላችሁ፣ ኮሜንት ላይ መጻፍ ትችላላችሁ። ስልኬን ከኮሜንት መጀመሪያ ላይ ፒን አድርግላችኋለሁኝ። የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።